የእስልምና እምነት በሰይፍ ተስፋፋ አደገም። ኢየሱስ ግን ሰይፌ ቃሌ ነው፣ ቃሌ ደግሞ ፍቅር ነው አለ። የምታርገው በፍቅር እንጂ የሰውን ራስ በመቅላት አይደለም። እኔ አረብኛ እናገራለሁ፣ እጽፋለሁ፣ አነባለሁ። ሙሐመድ አታዩትም፣ ቡዳን አታዩትም። ክሪሽናን ወይም በሂንዱ እምነት ውስጥ ያሉት 320 ሚሊዮን አማልክት አታያቸውም። ሁሉም የሰው ልጅ ፈጠራዎች ናቸው። የምታገኙት ኢየሱስን ብቻ ነው። None of them you'll see. They are all man-made. You will only meet Jesus. What is this Gospel of St. John all about? የዮሐንስ ወንጌል ዓላማ ምንድን ነው? ቅዱስ ዮሐንስ ኢየሱስ ክርስቶስን ለመላው ዓለም እውነተኛ መለኮታዊ አምላክና የእግዚአብሔር ልጅ አድርጎ ያስተዋውቀዋል። ወደ እስልምና እምነት ስትሄዱ ስለ ኢየሱስ ክርስቶስ ሁለት ነገሮች ይክዳሉ ወይም ክህደት ነው ይላሉ። አንደኛ የእግዚአብሔር ልጅ ሊሆን አይችልም ይላሉ። እግዚአብሔር ልጅ ሊኖረው አይችልም፣ ይህ ስድብ ነው ይላሉ። ሁለተኛ ኢየሱስ ፈጽሞ አልተሰቀለም ይላሉ። ይልቁንም እንደተሰቀለ ሆኖ ታያቸው እንጂ እግዚአብሔር በኢየሱስ ፈንታ ያስቆሮቱ ይሁዳን በመስቀል ላይ አደረገው ይላሉ። እስልምና የመጣው በ635 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር። ዮሐንስ ወንጌል የተጻፈው ግን በ100 ዓመተ ምህረት አካባቢ ነው። ይህ ማለት እስልምና ከመጣ ከ535 ዓመታት በፊት ነው። ዮሐንስ የዓይን እማኝ ነው። እርሱ ከኢየሱስ ጋር ኖሯል፣ አብሮት ተራምዷል፣ ታምራቱን አይቷል፣ ያየውንም ትኩስ በትኩሱ መዝግቧል። ታዲያ እኔ በመጽሐፍ ቅዱስ ከተጻፈ ከ6 ወይም ከ700 ዓመታት በኋላ የመጣን ሰው እንድከተል ትፈልጋላችሁ? ከኢየሱስ ጋር ያልኖረን ያላየውንና ያልተራመደን ሰው ለ3 ዓመታት ከ4 ወር በየቀኑ ከኢየሱስ ጋር አብሮ ከኖረ ከበላውና ካቀፈው ሰው በላይ እንዳምን ትፈልጋላችሁ? Who walked, lived, ate, embraced Jesus Christ every single day for 3 years and 4 months. Where is the logic? ሎጂክ ውስጥ አለ። ከጌታ ጋር የነበረው ሰው ይህ አምላክ ነው፣ የእግዚአብሔር ልጅ ነው፣ ራሱ እግዚአብሔር ነው፣ ተሰቅሏል፣ ተቀብሯል፣ ከሞትም ተነስቶ አየሁት ይላል። መሐመድ ከ635 ዓመተ ምህረት ላይ መጥቶ የእግዚአብሔር ልጅ አይደለም፣ ነቢይ ብቻ ነው፣ አልተሰቀለም ይላል። ይልቁንም የአስቆሮቱ ይሁዳ ነው የተሰቀለው ይላል። እነርሱ ኢየሱስን እንደ ነቢይ ብቻ ይቀበላሉ። የተሰቀለ አምላክ መሆኑንና የእግዚአብሔር ልጅነቱን ግን ይክዳሉ። ታዲያ ከኢየሱስ ስም ላይ መስቀሉን ልጅነቱንና መለኮቱን ካጣችው ምን ቀረው? ለምንስ ነቢይ ይሆናል? መጽሐፍ ቅዱስ ብሉይና አዲስ ኪዳንን ማለት ነው የጻፉት ከ40 በላይ ሰዎች ናቸው። ለመጻፍም 1600 ዓመታትን ወስዷል። በተለያየ የትምህርት ደረጃ በተለያየ ዘመንና ሀገር የነበሩ ጸሐፍት ሁሉ ግን አንድ ነገር ጻፉ። ኢየሱስ ክርስቶስ ብቸኛ አዳኝ መሲህ ወይም አምላክ ነው፣ ይሰቀላል፣ ከሙታንም ይነሳል፣ በእርሱም የሚያምን ሁሉ ለዘላለም ይድናል አሉ። 12ቱ ሐዋርያት በየቀኑ አብረውት ነበሩ። ይህን ሁሉ ክጄ ከ600 ዓመታት በኋላ የመጣን ሰው እንድከተል ትፈልጋላችሁ? Did you know the Quran was written 200 ቁርአን የተጻፈው ሙሐመድ ከሞተ ከ200 ዓመታት በኋላ መሆኑን ታውቃላችሁ? በእስልምና መጽሐፍ ውስጥ ኢሳ ይባላል። ኢሳ የሚለው ቃል ኢሳሶስ ከሚለው የግሪክ ቃል የመጣ ነው። በዕብራይስጥ የሹዋ፣ በአረማይክ የሾ። ነገር ግን በቁርአን ውስጥ ያለው ኢሳ በመጽሐፍ ቅዱስ ውስጥ ካለው ኢየሱስ ጋር ምንም ግንኙነት የላቸውም። ፈጽሞ የተለያዩ ናቸው። በቁርአን ውስጥ ያለችው ማርያምን ብትሆን በመጽሐፍ ቅዱስ ካለችው ቅድስት ድንግል ማርያም ጋር ምንም ግንኙነት የላትም። እንዲሁም የታሪክ ስህተት ያለባቸው ይመስላል። ምክንያቱም በቁርአን ውስጥ ማርያምን የአሮን እህት ይሏታል። አሮን የሙሴ ወንድም ነው። በአሮንና በማርያም መካከል ግን ከ1500 እስከ 1600 ዓመታት ልዩነት አለ። እንዴት እህቱ ልትሆን ትችላለች? ስለዚህ ስለ ሁለት የተለያዩ ሰዎች ነው እያወሩ ያሉት።
ኢሳ ነብይ ነው ይላሉ። ነብይ ምን ሊያደርግልኝ ይችላል? ነብይ ራሱን መርዳት አይችልም። እኔን እንዴት ይረዳኛል? የሚገርመው ግን ኢሳ በሕይወት ወደ ሰማይ ወጣ፣ በሕይወትም ይመለሳል ይላሉ። መሐመድ ግን ሞቶ መቃብር ውስጥ ፈርሷል። ኢየሱስ ግን በሕይወት አለ። ሲመለስም በሕያውና በሙታን ላይ ይፈርዳል። በሕያውና በሙታን ላይ የሚፈርደው እግዚአብሔር አይደለምን? ታዲያ እግዚአብሔር ሥራውን ለነቢይ ይሰጣልን? እግዚአብሔር ሥራ አጥ ሆነ ማለት ነውን? እግዚአብሔር ይፈርዳል ይሉና ደግሞ ይህ ነቢይ ይፈርዳል ይላሉ። ታዲያ ከሞተ ሰው ይልቅ ሕያው የሆነውን መከተል አይሻልምን? እኔ አረብኛ እናገራለሁ፣ እጽፋለሁ፣ አነባለሁ። በቁርአን ውስጥ ሙሐመድ ስለ ኢየሱስ ሲናገር የማርያም ልጅ ኢየሱስ የእግዚአብሔር ቃልና የእግዚአብሔር መንፈስ ነው ይላል። መሐመድን ይህን ከየት አመጣኸው ብዬ እጠይቀዋለሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበር ይላል። ታዲያ መሐመድ ወይ ኢየሱስ የእግዚአብሔር ቃል ነው ስትል ኢየሱስ እግዚአብሔር ነው እያልከን አይደለምን? ይህን ያገኘኸው ከዮሐንስ ወንጌል እንጂ ከአላህ አይደለም። You got it from the Gospel of John, not from Allah. From the Gospel of John, He is God. We know all the history. This pale horse የክርስቶስን መለኮታዊነት የእግዚአብሔር ልጅነትና መስቀሉን ከካድክ ድህነትህን ክድሃል። ድህነትን ስትክድ ሕይወትህን ክድሃል። ሕይወትህን ስትክድ ደግሞ መጨረሻ ሞት ነው። ለዚህ ነው በዮሐንስ ራእይ ላይ በሐመሩ ፈረስ አረንጓዴ ነክ በሆነው ላይ የተቀመጠው ስሙ ሞት የሆነው እስልምና በሰይፍ ነው የተስፋፋው። ለዚህ ነው በሳዑዲ አረቢያ ባንዲራ ላይ አረንጓዴ ቀለምና 2 የተሳሉ ሰይፎች ያሉት። ኢየሱስ ግን ሰይፌ ቃሌ ነው፣ ቃሌም ፍቅር ነው አለ። በደስታና በፍቅር ነው የምታድገው እንጂ ራስን በመቅላት አይደለም። እኔ ሙስሊሞችን ለመሳደብ አልፈልግም፣ ዓላማዬም አይደለም። ነገር ግን መጽሐፋቸው የሚለውን ነው እየተናገርኩ ያለሁት። የእኔ ኢየሱስ ሥጋ የለበሰ አምላክ ነው፣ ዓለምን ለማዳን የተሰቀለ ነው። በዚህ ላይ ድርድር የለም። ብቸኛው መፍትሄ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን፣ ራሱ አምላክ መሆኑን፣ መሰቀሉን፣ መቀበሩንና በሦስተኛው ቀን መነሳቱን ማመን ነው። እግዚአብሔር በብሉይ ኪዳን ለአባታችን አብርሃም የተስፋውን ልጅ እሰጥሃለሁ አለው። አብርሃም 90 ዓመት፣ ሳራ 80 ዓመት ሆኑ። ሳራ ተስፋ ቆረጠችና ሂድና አገልጋያችንን ሀጋርን አግባና ልጅ ውለድ አለችው። የሰው ልጅ የእግዚአብሔርን ተስፋ ሲረሳ ነገሮችን በራሱ እጅ ለመጨረስ ይሞክራል። ይህም ትልቅ ጉዳት ያመጣል። አብርሃም አጋርን አግብቶ እስማኤልን ወለደ። የዛሬው 1.4 ቢሊዮን ሙስሊም ሕዝብ የመጣው ከእስማኤል ነው። እስማኤል ምን አመጣ? ክርስቶስ መካድን አመጣ። እስከ ዛሬ ድረስ ክርስትናን በኃይል ይዋጋሉ። ሰላም የሚገኘው የተሰቀለውንና የተነሳውን ክርስቶስን እንደ ጌታና አምላክ አድርጎ ሲቀበሉ ብቻ ነው። ከኢየሱስ ውጭ ሰላም የለም፣ የማይቻል ነው። እኔ ይህን ዝም ብዬ አላምነውም፣ አውቀዋለሁ። ኢየሱስን አውቀዋለሁ። እግዚአብሔር ለአብርሃም ዘሮች የየራሳቸውን ድርሻ ሰጥቷል። የኖህ ልጆች ካም፣ ሴምና ያፌት ናቸው። ለያፌት ዘሮች አውሮፓ ወይም ምዕራባውያን አእምሮን ሰጣቸው። ለዚህ ነው ቴክኖሎጂና ዓለምን የሚቆጣጠሩት። ለካም ዘሮች ማለትም አረቦች፣ እስማኤላውያን በምድራዊ ሀብትን፣ ነዳጅን፣ ዘይትን ሰጣቸው። ለዚህ ነው ምዕራባውያን ለሀብታቸው ሲሉ የሚጫወቱባቸው። ለሴም ዘሮች ለአብርሃም ወይም ለኢየሱስ የመጣበት መስመር ግን ሰማያዊ ሀብትን ሰጣቸው። ምድራዊ ሀብትንና አእምሮ ችግር ያመጣሉ። ሰማያዊ ሀብት ግን ሰላምንና የዘላለም ሕይወትን ይሰጣል። የእስልምና እምነት በዓለም 1/4 ላይ ስልጣን አለው። ነገር ግን ዓለምን ፈጽሞ አይቆጣጠሩም። ምዕራባውያን ሁልጊዜም ይቆጣጠሯቸዋል። በእስልምና አንድ ወንድ በሕግ 4 ሚስት ማግባት ይችላል። የፈለገውን ያህል የሴት ጓደኞች ወይም ዕቁባቶች ሊኖሩት ይችላሉ። ይህ በሥጋዊ ፍላጎት የሚመራ ሥርዓት ነው። ኢየሱስ ግን በሰማይ አያገቡም አይጋቡምም፣ እንደ መላእክት ይሆናሉ አለ። በሰማይ ቅድስና እንጂ ሥጋዊ ፍላጎትና ሴሰኝነት የለም። ኢየሱስ የመጣው መጥፎውን ሰው ጥሩ ለማድረግ ብቻ አይደለም። እርሱ የመጣው ሙትን ሕያው ለማድረግ ነው።
ማንም ከጌታ ጋር በዚህ አይካፈልም። ካልኖርክ መጥፎ ወይም ጥሩ ስለመሆን ማውራት አትችልም። መጀመሪያ ሕያው መሆን አለብህ። ክርስቶስ የመጣው አንተን ሕያው ለማድረግና በሰማይ እንደ መላእክት ቅዱስ እንድትሆን ነው። በሚሊዮን የሚቆጠሩ የሴት ጓደኞች እንዲኖሩ አይደለም። ክርስቶስ የሁሉም ነው፣ የሙስሊም፣ የቡዳ፣ የሂንዱ፣ የኤቲስትና የክርስቲያን። ነገር ግን መጥተህ ለእርሱ መኖር አለብህ። ስለ እርሱ ብቻ አታውራ፣ በእርሱ ኑር። ወደ ጌታ ኢየሱስ የሚመጣ ምንም አይነት ዘር፣ ቀለምና ሃይማኖት የሃይማኖት ታሪክ ቢኖረውም ፈጽሞ አይጣልም፣ ተቀባይነትን ያገኛል እንጂ። Christ is for everyone, but you need to come and live for him. Don't just talk about him, live for him. Whoever comes to the Lord Jesus will not be cast out. He will be accepted, no matter what their color, race, and religious background is. ውድና የተከበራችሁ የደሊላ ሚዲያ ቤተሰቦች ዛሬ ያቀረብንላችሁን ትምህርት እንደተመለከታችሁት ነው። አባታችን ትክክለኛውን መንገድ የምንይዝበትን ወደ ትክክለኛው መንገድ የምንመጣበትን በጣም ደስ የሚል የሚያስተምር ቆንጆ ትምህርትን አቅርበውልናል። ከወደዳችሁት ላይክ አድርጉ። ሐሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ላይ አስቀምጡልን። ብዙ አስተማሪ ቪዲዮዎችን እዚህ ላይ ይለቀናል። ከዚህ በፊትም ስለ ፕሮቴስታንቶች ያስተማሩት ትምህርት በዚህ ቻናላችን ላይ ታገኙታላችሁ። ገብታችሁ ተመልከቱ፣ ተማሩበት። ሌሎች አስተማሪ ቪዲዮዎች አሉ፣ እንድትማሩ እንጋብዛለን። ሁልጊዜም መልካሙን ለእናንተ እንመኛለን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ፣ የእውነት መንገድ ማያ።